እንግዲህ ዩኤስ መተህ ላልነቃቃችሁ ከስድብ አይተናል። ነቃቃችሁ ብለህ አሜሪካ መምጣት እንደ ስድብ ነው የምቆጥረው። እውነቴን ነው ማለት ከስድብ አይተናነስም። አሜሪካ ለሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ላነቃቃቤ ይሄ እካክ ነው ማለት የራስን ህይወት ነው ማለት no you don't know nothing no እንዴ ነው ከኢትዮጵያ መጣ አንተ እዚህ ለኔ ልትመክረኝ? በጣም ብዙ ጊዜ እኮ አልኳችሁ ዮኒ ማለት በቃ በነፈሰበት የሚሄድ ሰው ነው። በዚህ ስትሉት በዚህ ይሄዳል፣ በዚህ ስትሉት በዚህ ይሄዳል። በቃ አትይዙትም። ንፋስን መቆጣጠር እንደማትችሉት ሁሉ በቃ ዮኒን አትይዙትም። you serious no እና እዚህ ቆም ብሎ ማሰቡ ጥሩ ነው። በዛችሁ በእርዳታው ስራ ላይ ከቆየ ላንተ ይጠቅማል። ከዛ ወጥተህ ግን አነቃቃለው ቱር ብለህ በኋላ ሙድ ተይዞብህ እንዳትሄድ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊመጡልህ ይችላሉ። ለምን አሜሪካ የሚኖር አይፈራም። they gonna ask you ዮኒሻችን እችን ጥያቄ አንተስ ብትጠይቃት ምን ችግር አለው? አይሻልም ጋይስ? እዛ ቦታ ላይ ሄዶ ይሄን ጥያቄ መጠየቅ ይቻላል። ቀላል ነው። አዶናይን ራሱን ጠይቀህ የተለያዩ አይነት መልሶችን ማግኘት ትችላለህ። ሰው ይጠይቃል። ተግባባን? ያንን ነው አዶናይ ማለት። አዶናይ እንዳትሸወድ። ሌላው በጣም አንተን ሰው ያከበረ ልንገርህ፣ ከልባ መጀመሪያ ማንም ቦታ አልሰጠም ነበር። ታስታውሳለህ? ኢትዮጵያ ስትገባ አበሻ ላለው አሽቃባጭ መሆኑን የምነግርህ ያንተን የቤተሰቦችን ሀብትና ንብረት ካየ በኋላ ነው አበሻ በጣም አንተ መውደድ የጀመረው። አበሻ አሽቃባጭ አልዋሽም፣ የማልዋሽ ነገር አበሻ በጣም አድርጎ የእናትን ቤት ሲያይ የዛን ገብተህ የኔ እናቴ ቤት ብለህ ያሳየኸው ስታሳይ ቤቱን በጣም በቃ ሰው ግር ብሎ ይመጣ። ይዛኔ ግር ብሎ ይመጣ። የዛኔ ነው ያልመጣው። የዛኔ ሳው ነው ስራውን ማየት አለብን። በሚያልመጣው ይዛኔ ጨርሶ ነው። ቆይ ማየት አለብን። ዳልዋሽማ ምክንያቱም ረጋጭ ነበርኩ። አስተካክል ብዬ በደንብ አንዳንድ ቦታዎችን ነግሬያለሁ። ጎበዝነት ስማርትነት ሰምተሃል። ከዛ በኋላ ጥሩ ነገር ይዘመጣ። አሁን ደግሞ አሜሪካ ላይ መጣ ሞቲቬት የህፃናቶቹ በጣም ቆንጆ ነገር ነው። በርታ። እኛ የማዳም ቅመሞች አይደለንም። እኛ ማዳም አታስተዳድረን እና እንደዛ አይነት አነቃቂ አሜሪካ መጣለው ብሎ የሚመጣ አይደለንም። እኛ we're not that። ሌሎቹ ትችላለህ እንዲሁ አፍቃሪዎቹ ወዳጆች ምናምን ሊያግዙ ይችላሉ። ግን በስራ መታነቃቋ አሜሪካ አንድ ሰው የለም። there is no a single person። ለምን አባቴ ቢሉ ያነቃቃል እዚህ ሀገር ምንድን ነው የምታነቃቀው? ምን አሜሪካ ነገር you want to do that ስራ እናሳይ። you want to do that in America ማነቃቃት ትፈልጋለህ? አዶናይ my brother ስራ አሜሪካ ነገር ተቀጠር አሳይ። so I'm going to be so proud of you when you do that። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው። ተግባባን? ያልሆነ ነገር ሲሆን ዝም ብሎ መሰከስ አያስፈልግም። እንወዳለን፣ ትመቻለህ፣ ያልካቸውን ነገሮች አሳክታል። ባንተ በኮንቴንት ክሬተር ሆነ ደስ ዮኒሻ ምን ነካ? አዶናይ እኮ ታርጌት አድርጎ የሚሰራው አንተን አይደለም። እዚህ ጋር ምን መሰላችሁ ጋይስ፣ ጀስት አይዲያዬን ለመናገር እያክል በቃ እንደ አዶናይ አይነት ስንት ወጣቶች አሉ፣ ስንት ግለሰቦች አሉ። በቃ ውጭ ሀገር የሚኖሩ ካናዳ ውስጥ፣ አሜሪካ ውስጥ፣ ኢሮፕ ውስጥ የሚኖሩ በጣም ብዙ ግለሰቦች አሉ። ስፔሻሊ ደግሞ አሜሪካ ውስጥ እና ካናዳ ውስጥ በጣም የተለመደ ነገር ነው እንደዚህ አይነት። እሱ አዶናይ ይሄንን ነገር ሲያዘጋጅ እሱ ያለፈበትን ጆርኒ እሱ ያለፈበትን ነገር በቀላሉ እንዴት ማለፍ እንደሚችሉ እንዴት እነዛን ሞመንቶች እነዛን ሲቹዌሽኖች አዶናይ እንዴት አድርጎ እንዳሳለፋቸው በቃ ጀስት ኤክስፒሪየንስ ቢናገር ይሄ ኖርማል ነገር ነው። ለዮኒና ለመሰሎቹ ምንም ላይ መስላችሁ ይችላል፣ ኖርማል ነው። ግን አሉ ገብቷቸዋል። ሁሌም አንድን ነገር ስናይ በእኛ ቦታ ብቻ ባናይ የተሻለ ይመስለኛል። አሉ ችግር ውስጥ የገቡ በጣም ስቃይ ውስጥ ያሉ በጣም የመከራ ህይወት ውስጥ ያሉ የሚታወቁ የምናውቃቸው ግለሰቦች አሉ። ሶ ይሄን ነገር ለነሱ ነው እንጂ ላንተ አይደለም ለማለት ያክል ነው። እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንቀጥል። ለሴ ኮንቴንት ክሬተር ሆነ ያንን አድርጋል አለቀ። ከዛ ውጪ ግን አሜሪካ ለሚኖር ሰው እንዴት ስራ እንደሚሰራ አዶናይ መታት ነገር
bro. Come on now. Come on. የማዳም ቅመሞችን ማነቃቃት ትችላለህ። ጠዋት ተነስተሽ ሩዝ ቀቂ ማለት ትችላለህ። እኔ አባት ቅቅል አድርገሽ ማዳምዬን አስደስቺ፣ በደንብ ደስ እንዲላት ማዳም እያልክ ሞራል መስጠት ትችላለህ። አሜሪካ መጣ አባቴ ቢሉ እንደዚህ እንደ ገጀራ ነው የሚቆምልህ። ቢሉን ትከፍላታለህ። ደስ ቢል መክፈል ያነቃቃል። ህይወት መቀየር ያነቃቃል። ቤተሰብ አለ ኢትዮጵያ ያነቃቃል። ስለዚህ ያን እንጂ በፍጹም በዚህ ነገር ላይ እኔ ከጠየቀኝ ነው አንተ አሜሪካኖችን ለሚኖሩ ኢትዮጵያውያን እንዴት ለስራ እንደሚነቃቁ እንዴት ኮንፊደንስ እንደሚኖራቸው መጥተው ማነቃቃት ስድብ ይመስለኛል። አወኩሽ ናኩሽ አይነት ነገር ይመስላል። እና ችግሩ ምንድነው? ኢትዮጵያውያን አንድ ሰው ሲታወቅ በምንም ይሁን ምን ያደርጋሉ መሰላችሁ? ሌቭሉን ቦታውን ምናምን እዛው ላይ አይቆዩም። ሁሉን እኔ ያውቃለሁ ማለት ይጀምራል። the biggest problem ኢትዮጵያውያን ምንድነው? የሆነች ነገር ላይ ሲታወቅ አንድ ሰው በቃ አይ ኖ ኤቭሪቲንግ ተብሎ የሚመጣል። አሁን ሳሚ ዘሚካኤል ሊሆንብን ነው ማለት ነው። አያችሁ እናንተ ታበረታቱና ገደል ትከቱታላችሁ። ሳሚ ዘሚካኤል ታስታውሳላችሁ? አነቃቂ ነበር። ገባ። ከዛ ዲግሪ ያለኝ ብሎ መምጣት ጀመረ። 5 ዲግሪ ያለኝ በኦነር ነው የተመረቅኩት ምናምን ብሎ ማለት ጀመረ። ገደል ገባ፣ አፈር ገባ። ስለዚህ አዶናይ በደንብ ራስን ይዘህ በተወደድክበት ቦታ ዶክተር ኢንጂነር ነኝ ብሎ መጣ። ስለዚህ እንደዚህ አይነት ነገሮች ሳይሸውዱ ባለህበት ሰው በወደደ መንገድ በዛች ክሬት በመታረጋት ይሄ አንድ ሰውን ህይወቱን በመቀየር ላይ ምናምን አልሆንልህ ሲል መጉላትና መግዘፍ ከታላቆች መሃል አንዱን መርጥ። ሶሻል ሚዲያ እንግዲህ ጋይስ በቃ ድብልቅልቅ ወጥቷል ነው የምላችሁ። የኛ ሀገር የቲክታክ እና የሌሎች ሶሻል ሚዲያ ፕላትፎርሞች ጉዳይ እንግዲህ በቃ የሆነ ሊሚት ከሌለው ወደፊት በጣም አስፈሪ ደረጃ ላይ እንደርሳለን። ስለ ዶክተር ቢኒያም እንግዲህ የተለያዩ አይነት ነገሮች ሶሻል ሚዲያ ላይ እየተንቀሳቀሱ መመልከት ችዬ ነበር። እስኪ ይህም ግለሰብ እንግዲህ ከዛም ጋር የተገናኙ ነገሮችን ይመስለኛል ይዞልን ዝለፍ ካልሆነ በስተቀረ እኔ በምን መስፈርት፣ በምን መለኪያ፣ በምን ግራውንድ ላይ ቆማችሁ ነው ቢኒያምን በዚህ ልክ መናገር የቻላችሁት? ለአንዳንድ ሰዎች ነው ይሄ ጥያቄ። አይሚን በብዙ እርዳታ በመስራት ውስጥ ገንዘብ ይሰረቃል ምናምን፣ ብዙ ሰዎች ለራሳቸው ክብር ኤንጂኦችን ይጠቀም። ቢኒያም ቅንጡ መኪና ሲነዳ አይታችሁ ታውቃላችሁ? ክለብ ገብቶ ሲጨፍር አይታችሁ ታውቃላችሁ? የረባ ምግብ ሲበላ እንኳን አይታችሁ ከቀን ወደ ቀን ሰውነቱ ተጎሳቁሎ አካሉ ደክሞ ያለውን በሙሉ ለሰዎች ሰጥቶ በሚሰራው ስራ ላይ ስህተት ቢኖር እንኳን በምን ድፍረት ልንናገር እንችላለን? እንዲህ አይተ ነው እንዴ? እንደው የሄዶ መንግስት ምናምን ኦዲት ሲያደርገው የሆነ ስህተት እንኳን ቢገኝ እንደ አንድ ኤንጂኦ እንዴ የአሰራር ላይ ምናምን የሆነ ሲሰሩ ተሳስተው ነው እንጂ እንደው እዚህ ተቋም ሊባል ነው እንጂ የሚችለው ቢኒያምን መጥቶ አንድ ሰው ለመናገር አይሆንም። ይሄ የሆኑ ሰዎች መጥተዋል እዚህ ሶሻል ሚዲያ ላይ ሌባን እናጋለጣለን የሰረቀን ምናምን በሚል ሰበብ የሰው ክብር የሚነኩ በሚዲያ ላይ መጥቶ ሌባን ማጋለጥ የሰረቀን ጥፋት ያጠፋን ምናምን እንትን ማለት ጥሩ ነገር ነው። ግን ያም በህግና በስርዓት በአግባቡ ሊሆን ይገባል። ሁሉን እንዳበደ ውሻ መንከስ ትክክል አይደለም። እረፉ። ቢኒያም ግን እንደ ሀገር በጣም ጥቂት ሰዎች ናቸው። ቢኒያም እና ወዳጆቹ በዙሪያ እንደ ሀገር እንወዳቸዋለን፣ እናከብራቸዋለን። እንደዚህ አይነት ሰዎች ስላሉ በሰብአዊ አዱ ነው ጋይስ። በምን ስራችን፣ በምን ግርማ ሞገሳችን በቃ እኛ ምን ሰርተን እንደሆነ እንደዚህ ሰዎችን ጄጅ ለማድረግ የደረስን አሩን ነው። በቃ ችግራችን እኛ ሁሌም የሆነ ነገር ሳንሰራ የሆነ ነገር ምንም ቁጭ ብለን ቤት ውስጥ ሰዎችን ለማማት እንቸኩላለን እና ይሄን ነገር ደግሞ ያው እንደ ቀልድ እንደዚህ ሶሻል ሚዲያ ላይ መጣችሁ ተናግራችሁት የሚስተካከል ነገር አይደለም። እንዲያውም አንድ አባባል አለ፣ ቶኪ ቺፕ የሚባል አለ። በቃ ወሬ ርካሽ ነው። ቁጭ ብላችሁ ሶሻል ሚዲያ ላይ ማውራት የሆነች ኮይን የሆነች ነገር ለመልቃቀም ብላችሁ
ስንት ነገር የሰራን ግለሰብ የስንት ሰዎችን ህይወት የታደገን የስንት ሰዎችን ህይወት የቀየረን ግለሰብ በዚህ ደረጃ ወጥቶ እንደዚህ ማውራት እኔ አልዋሻችሁም ጤነኝነት ነው ብዬ አላስብም። ትንሽ ቼክ መደረግ አለብን ብዬ አስባለሁ። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ የሚለውን ነገር ኮሜንት ላይ ጻፉልኝ። እናንተ ተስፋ ቪዲዮአችን Thank you. አንድ አይነት የስራ መስሪያ የስራ ፊት ላይ ስራ ኮፒራይት ሊያስቀጡ ነው። ኮፒራይት የበሸት እናጣጣለ ምትረክ ሴት እየመጣች እዚህ የቤት ክራይ የኑሮዋን ምናምን ታንትን ትልብኛለች። እኔ እናንተ እንግዲህ ዛሬ መቆላት ነው የምፈልገው ይሻል። መቆላት በቃ ከመቆላትና ከመቆላት ውጪ ሌላ አማራጭ የለም። የመጨረሻው ሌብል ላይ ደርሳለች። የመጨረሻው አንድ ሰው እንግዲህ ትንሽ ወደ ማበዱ ሲመጣ ትንሽ እያጣ ነው ብለን ስናስብ የሆኑ ነገሮችን ያሳየናል፣ የሆኑ ምልክቶችን ያሳየናል። ከዛ እያለ እነዛ ምልክቶች እያደጉ ነው የሆነ ሰው በቃ ልናጣው የምንችለው። ጂጂም እንግዲህ በቃ መጨረሻ ላይ ደርሳለች። ዛሬ ለመቆላት ብቻ ነው ጊዜ አለ። እንደፈለግን ለመቦጣት ለመቆላት ጨርሰናል። እስከ መቼ ነው ሼም የሚያስይዙን የኢትዮጵያ ሴቶች? እነሱ እንደፈለጉ እኛ ግን የለም። ሴቶቹን ተባብረን የቆላብሽ ነው ሻሳይሻለሁ እንደማያስለወጥ ምን ልትል ነው? እስኪ ምን ያንሳታል? ምን እንደሚያንሳት ኮሜንት ላይ ብቻ ንገረኝ። ምን ያንሳታል ጂጂ ኪያ? እስኪ ዝም ብለህ ጂጂ ከማድረግ በፊት ንገረኝ። ምን ያንሳታል? አሜሪካኖችን እንዴት ካናዳ ላይ እንዴት ስኖር እንደነበረ አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌችን መኪና ወድጃ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ዮኒሻ እንግዲህ እንደምታዩት በቃ መንቃት የሚመስለው በቃ ሰክሰስ የሚመስለው በቃ ፋይናንሻሊ ብቻ መስሎታል። ገብቷችኋል? በቃ የሆነ አሪፍ ጸዴ መኪና ካላችሁ አሪፍ ላይፍ ስታይል ካላችሁ ያ ብቻ ላይሆን ይችላል። ገብቷችኋል? ያንን ነገር እየኖሩ ስንት ሀብት ኖሯቸው ስንት ሌክዠሪ መኪና ኖሯቸው ስንት ጸዴ ቤቶች ኖሯቸው እንግዲህ በቃ ደስታን ያጡ ሰዎች አሉ። ገብቷችኋል? ሪል ደስታን የሚፈልጉ ሰዎች አሉና ለዛ ነገር ትንሽ እንትን ከሆናቸው በሚለው ይመስለኛል አሁን ይሄን ነገር ያዘጋጀው እንጂ ጀስት ዮኒ በቃ በራሱ ጫማ ብቻ ሆኖ ነው እያሰበ ያለ። በቃ ከኔ ጫማዎች አልወጣም ከዚህ ጫማ አልወጣም ብሎ እያሰበ ያለ። እዚህ ማስተዋሉ ጥሩ ነው። ቢኒያም መቄዶንያ ሌባ ነው። እንዴት ሌባ እንደሆነ በማስረጃና በመረጃ ዛሬ ነግራችኋለሁ። ጸጥ ብላችኋል። ቢኒያም መቄዶንያ በጣም ብዙ ኢትዮጵያውያን እናትና አባቶች የታመሙ ሰዎችን ከጎዳና ላይ ከችግር ሰርቆ በስነ ስርዓት እንዲኖሩ ያደረገ ሌባ ነው። ቢኒያም መቄዶንያ የራሱን ላይፍ ትቶ ማለት ነው። በጣም ወፍራም ነበር፣ ምንም አልጎደለውም። አሁን ኢቭን ማለት ነው ብታዩት በጣም ነው የምታዝኑት። ከራሱ ላይ ሰርቆ ለሰዎች ህይወቱን የሰጠ ሌባ ነው። አሳልፎ ከራሱ ላይ ሰርቆ ማለት ነው። ዘመኑ ሰንበዲን ሌባ ነው የምንልበት ጊዜ ስለሆነ እንደው በዚህ ቢገባችሁ፣ እንደው አይከናችሁም ባታስነኩ፣ እንደው የተከበረ ሰው ሁሉ ሲናድ ዝም ባትሉ፣ እንደው ይሄን ብትረዱ አይከን ያጣንቀን
እንደዚህ ለልጆቻችን ምናሳየው በግልጽ ምሳሌ የሚሆኑ ሰዎችን ያጣንቀን ያኔ ለሀገር መልካም አይደለም። ብንረጋጋ አሪፍ ነው። ብንረጋጋ ደስ ይለኛል። ብንረጋጋ የምንጠይቀውን በስነ ምግባር ቢሆን ጥያቄ ካለንም ጨዋ አትሊስት አይደለም አንድ ሰው ላበላ ሰው እንኳን የጨዋ ንግግር መናገር አለብን። ምን አይነት አስጠሊ ቀፋፊ ዘመን ውስጥ እንደገባን አይ ዶንት ኖ። በጣም ነው የሚበሽቀው። በጣም ነው የበሸኩት። በነፂ መሞት ያላረፉ ሰዎች አሉ። እነዚህ ሰዎች እንዲያርፉ ነው እኔ እድል የሰጠው። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን፣ የቤት ኪራይ ሲቸግራቸው የሚከፍልላቸው፣ አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን፣ የማይረባ ቢሆን፣ የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው? ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት። ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይህንን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁኝ። በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየ ሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛው 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ። በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ። እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው። መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ከእስከ የምችለውን ያክል አውርቻለሁ ማለት ነው። ለምን መጓዝ ፈለክ? ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብለው የሚያስቡስ አሁን የህዝብ ጥያቄ ነው የምጠይቀው እና ክሊር ማድረግም ስላለበት። ትክክል ነሽ። ለምንድን ነው 30 ሰዎችን በነፃነት ጉዳይ ማውራት ይፈለኩ? ምን ነበር አላማ? ምንድን ነው? ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው። አየሹ? አሁን እኮ መነጋገሪያ ሆነ። ሴንሲቲቭ ነው። ለምን ከተባለ ነፃነት ነው። በቃ ነፃነት በጣም ተወዳጅ ነው። ነፃነት በጣም የሚያምር ህይወት ያለው ሰው ነው። ነፃነት በጣም የሚገርም ሰው ነው። የእውነት በጣም የሚገርም ሰው ነው። እኔ ባወቅኩትኝ ጥቂት ጊዜ ነው ያወቅኩትኝ። እኔ ነፂን አይደለም ጥቂት ጊዜ መጨረሻዎቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው። ማለት ወዳጅ ስልሽ ወዳጅ ነው፣ ጓደኛ እያልኩ አይደለም። ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ። እንደ ወዳጅ መቅዲ ወዳጄ ነሽ መቼም አይደለ? ተገናኝተን አውርተናል። ቡና ስቱዲዮ ሲመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ? በቃ እንደ ወዳጅ ነው። አንተና የተባለው ነገር ተጋጨብኝ። እኔ ለዛ ነው አሁን በደንብ የምጠይቅ። አየሽው? ጓደኛ ሲሆን ግን ሌላ ሌቭል ነው። አሁን ነፂ በጣም ጓደኛዬ ነው ማለት አልችልም። ነፂ ግን ወዳጃችን ነው። አብሮን ሻይ ጠጥቷል፣ አብሮን ቡና ያወራን ነበረ፣ ጊዜ ወስዶ ከኛ ጋር ይነጋገር ነበረ። ገባሽ? የሆነች ጭኮ በጣም እሱ ያውቃል ብዬ አስባለሁ። ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ። የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበረ። ማንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበረ። ይሄንን እንግዲህ ፕሮግራሙን የምትከታተሉ ሰዎች ታግዙኛላችሁ። ያት በተአምር አታጭውም ነበርና እዛ ነበር መገናኛችን። የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበረ። ገባሽ? እዛ ነው የተዋወቅ ነው። የጭኮ ባለቤት ጓደኛዬ ነች። ባለቤቷን ቴዲ ጓደኛዬ ነው። በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል።
ይታወቃል። በኋላ ላይ አስፈላጊ ከሆነ ሜንሽን እናደርጋለን። ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር። የሚያወራሽ፣ የሚነግርሽ፣ የሚያጫውተሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የኔ ሳይሆን የቤተሰቦች እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበረ ከአስናቀ ጋራ። ጸብ አይደለም ችግሩ ጸብ አይደለም፣ ጸብ አልነበረም በሽምግልና የሚባለው። አልተጣሉም እነዚህ ሰዎች። ግን ይሄንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ፣ እናንተም ዝም በሉ፣ አንቺም ዝም በይ፣ አንቺም አቁሚ፣ በቃ ተው የሚለውን ነገር ለመፍታት በቃ ሳይወጣ ለመፍታት እየታገልን ነበር እስከ መጨረሻ ሰዓት። መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለኝ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ። ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ስነግረኝ ቀጥታ ምንድነው ያደረኩት? ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ። ይሄ የኔ እውነት አይደለም፣ የነሱ እውነት ነው፣ የቤተሰቡ እውነት ነው። ግን የቤተሰቡን እውነት ልናፈነው ስለማይገባ ወደ እናንተ አድርሰናል። አስምሩበት ብዬ ነው የተናገርኩት። አሁንም ይሄንን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው። እንግዲህ አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ። እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ? ሰው በምን መንገድ ሊረዳው ይገባል? ምን ያህል ተጠያቂነቱ ላይ እኛም እኮ አለን። አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው? ምን ተማምኖ ነው? ምን እውነት ይዞ ነው ብሎ ሰው ይጠይቃል። ምናልባት እውነት ካላቸው በላይ እኮ እኛ የምንጠየቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን፣ የት ነው የኛን እውነት የምናወራበት ብሎ ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር የመጡት? እኔ እንግዲህ ሁሌ እንደምለው ነው፣ እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ላሉት ሰው ዩቲዩብ ሊያኖሩ አይችልም። እንደምታዩት እንግዲህ ነብሱን ይማረውና የአርቲስት ነጻነት ወርቅነህ ቤተሰቦች እንግዲህ ኢንተርቪው ያደረጋቸው ጋዜጠኛ ይሄ ነበርና በጣም ብዙ ትችቶችን ያስተናገደ ነበር። በተለያዩ ሶሻል ሚዲያ ድረገጾች እንዴት ለዩቲዩብ ግብአት ያደርጋቸዋል፣ እንዴት ለዩቲዩብ ገንዘብ ብሎ ይሄንን ፕሮግራም ያዘጋጃል የሚሉ የተለያዩ አይነት ቪዲዮዎች እየተለቀቁ ነበር። ይሁን እንጂ ለዛ እንደምታዩት እንግዲህ የተለያዩ አይነት ኤክስፕላኔሽኖችን ሰጥቷል በመቅዲ ሾው ላይ በመገኘት። በቀጣይ እስኪ አዳዲስ ነገሮች ካሉ ይዤላችሁ የመጣ ይሆናል። ሶሻል ሚዲያ ላይ እንግዲህ አነጋጋሪ የሆኑ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።